በመጨረሻ ዝቅተኛ ክብደት moderate underweight ወይም በጣም ዝቅተኛ ክብደት severe underweight ያላቸው ህጻናትን ወደ ተለያዩ አገልግሎት ሰጪ ተቋማት እንዴት እንደምታስተሳስሩና ክትትል እንደምታደርጉ እናያለን። ጥያቄ ልጠይቃችሁ። ዝቅተኛና በጣም ዝቅተኛ ክብደት ላላቸው ህጻናት ዘላቂ መፍትሄ ለመስጠት ምን ማድረግ አለብን? ዝቅተኛና በጣም ዝቅተኛ ክብደት ላላቸው ህጻናት ዘላቂ መፍትሄ ለመስጠት የዝቅተኛ ክብደት መንስኤዎቹን መለየትና ህጻናቱ ሌሎች የጤና አገልግሎቶች እንዲያገኙ ከአገልግሎት ተቋማት ጋር ትስስር መፍጠር አለብን። ህጻናትን ወደ ተለያዩ አገልግሎት ሰጪ ተቋማት ማስተሳሰር ዋና ዓላማው የችግሩን መንስኤ ለመፍታትና ቀጣይነት ያለው ለውጥ ለማምጣት ነው። ከዚህ በተጨማሪ በርካታ ጥቅሞች አሉት። እነዚህም አንደኛ፣ ቤተሰብ የህፃናት እድገት ክትትልና ምክክር አገልግሎትን በቋሚነት ትኩረት ሰጥተው እንዲሳተፉ ይረዳቸዋል። ሁለተኛ፣ የተመጣጠነ ምግብ እጥረትን መሰረታዊ መንስኤዎች በበለጠ ለመመርመርና የመስኩ ባለሙያዎች ችግሩን እንዲፈቱ ይረዳል። ሶስተኛ፣ በግለሰብ በቤተሰብና በማህበረሰብ ውስጥ ዘላቂ ተግባራትን ለመንደፍ ይረዳል። አራተኛ፣ የተመጣጠነ ምግብ እጥረት ያጋጠማቸው ህጻናትን እድገታቸውን ወደ ተስተካከለ የእድገት ደረጃ እንዲመለስና ከ2 ዓመት ዕድሜም በኋላ የተሻለ የአኗኗር ደረጃ እንዲኖራቸው ክትትል ለማድረግ ይጠቅማል። አስተውሉ፣ የአገልግሎት ትስስር በምታደርጉበት ጊዜ የቤተሰብ ስምምነትና ፈቃደኝነት ወሳኝ ነው። አገልግሎት ሰጪ ተቋማት ደግሞ ቤተሰብን ለመርዳትና ለውጥ ለማምጣት አቅም ያላቸው መሆን አለባቸው። እንዲሁም ህፃኑ ለተሻለ አገልግሎት ወደ ሌላ ተቋም በምትልኩበት ወቅት አስቀድማችሁ ህፃኑን የላካችሁበትን ምክንያት ማሳወቅ ያስፈልጋል። ከዚህም ባለፈ ይህ ትስስር በማህበረሰብ ውስጥ በስፋት የሚታዩ የዝቅተኛ ክብደት መንስኤዎችን ለመለየትና የመፍትሄ አቅጣጫዎችን ለማስቀመጥ መሰረት መሆን ይኖርበታል። በዚህ ረገድ ተጨማሪ አገልግሎቶችን የሚሰጡ ተቋማትና እናንተ የጤና ኤክስቴንሽን ባለሙያዎች የሚገኙትን ለውጦች መከታተል አለባችሁ። ሁልጊዜም ከቤተሰብ ጋር በሚኖራችሁ ቆይታ እስካሁን የተነጋገርንባቸውን ነጥቦች ተግባራዊ ማድረግ የተሻለ አገልግሎት እንድትሰጡ ከማስቻሉ ባለፈ ስለ ህፃናት ዝቅተኛ ክብደትና የእድገት መገታት በማህበረሰባችን ውስጥ ያለውን ግንዛቤ በማሳደግ እንደ ሀገር ችግሩን በዘላቂነት ለመከላከል ያስችለናል።